አንቻምሻል እንዴ? ወይኔ በጣም ይቅርታ ትላለች እንዴ እንዲህ በማበስበሰ። አንተስ ቢሆን ምን ያደናብራል? እያየህ አትሄድም? አንተ አይደለ እንዴ በመንገድ የገባብኝ? አንቺስ ብትሆኚ ግራ ቀኝ አታይም እንዴ? ይቅርታ አልኳችሁ አይደል እንዴ? ሃይ ይልቅም ወደዚህ እስከሚደርቅ ሌላ ልብስ ልስጣችሁ። እባክሽ ወደዛ። ቀልዳለች እንዴ? ደንባራ ግን አሁን ጽኑ አይደል? የዶሮ ጠቢ ነው፣ ምንም አያደርግም። እውነትሽን ነው? ስቀልድ ነው እባክህ። እዚህ ሰፈር ነህ አይደል? አዎ እዚሁ ነው ቤት። አንዳንዴ አንቺንም አይሻለሁ እኮ። እኔም አይሃለሁ። ሰሞኑን ደግሞ ለወራቅ ፈልጌ ባየው ከአጋጣሚ ስልክ ላይ ተጥደ ነው የማገኘው። አንቺስ መች ከቤት ትወጫለሽ? ይሄን የመሰለ ውበት ቤት ውስጥ ታስሮ መቅረቱ። ስልክ ላይ ነህ። ቆይ ግን ምን እያረክበት ነው? ሀብታም ቤት ባዘጋጀው 30 ሚሊዮን ብር ሽልማት በየሳምንቱ 3000 ሰዎችን እየሸለመ ነው። አሁን ደግሞ የቀረውን 7.5 ሚሊዮን ብር የሚሸልሙበት የመጨረሻ ሳምንት። እንዴት ነው የሚሸልሙት? ቺክን ዶር ጌምን ከአንድ ብር ጀምሮ በመጫወት በሳምንቱ መጨረሻ ላይ ከፍተኛ ነጥብ ለሚያስመዘግቡት የቀረውን 7.5 ሚሊዮን ብር ይሸልማል። ሽልማቱ በዚህ ሳምንት የሚያበቃ ከሆነ ማንም ልሞክር። ሊንኩ ባይወላለልሽ፣ ስልክሽን ደግሞ ብትሰጪኝ። የዶሮ ጣቢ ደፍተሽብኝ። እሺ ይሁንልክ። ለመሆኑ የት ነው ያገኘሃል? ማንን? ሰውዬ አትቆስቁሰኝ። የት ነው ያገኘሃል? እኔ ስለማን እንደምታወራ አልገባኝም። ሰው አለው እያልኩ የሰው ወንበር ላይ መቀመጥ ሳያዝ ጭራሽ በጥያቄ ታፋጠኛለህ። የማወራው ስለ ሀና። ሀና? ማንህና ነው አንተ ስለ ሀና የምትጠይቀኝ? ታናሽ እህቱ ከማንም የመንደር ዱርዬ ጋር እንድትታይ የማይፈልግ ወንድም ስለሆነ። ወንድም? ላለፉት ሳምንታት በደንብ ስከታተል ቆይቻለሁ። ይሄ ከስር ማለትን የማታቁም ከሆነ ምን ማለት ነው? ቁም ነገር እኮ ነው ያዘው። በዛ ላይ እሷም ትፈልገኛለች። ዝም ሌባ አንተ ብሎ ቁም ነገረኝ። ቆይሻው ምን አርግ ነው የምትልኝ? ደግሞስ በዚህ በሰለጠነ ዘመን ለሷም ይሆናትን አንተ ልትመርጥላት ነው? ወጉንማ ይዘኸዋል ወጠጤ። ለመሆኑ የገቢ ምንጭ አለ? የለኝም፣ ግን እየፈለኩ ነው። እንዴት ቀልደኛ ነህ እባክህ። ስራ እስከምትጀምር ድረስ አሁን ቢንጎ የ200 ሺህ ብር ቦነስ ለሁለት ቀን ይዞልህ መጣ። በቀን እስከ 30 ሺህ ብር ይሸልሙ እንደነበር አውቃለሁ። አሁን 200 ሺህ ብር ለሁለት ቀን አዘጋጅተዋል ነው የምትለኝ? አዎ፣ ሲመዘገቡ ይሄን ሪፈራል ኮድ ተጠቅመው ለሚመዘገቡ 1000 ሰዎች 50 ብር የመሞከሪያ ቦነስ ይሰጣል። ከቢንጎ በተጨማሪም ስፒንን ከኮምፒውተር ጋር ሳይሆን ከሰው ጋር ለመጀመሪያ ጊዜ መጫወት ትችላለህ። ሊንካቸው ባዮ ላይ ያለልህ ወይም ደግሞ ቴሌግራም ላይ አሁን ቢንጎ ቦት ብለህ ብትገባ ታገኛቸዋለህ። ዋለ ወይኔ ማህደር እጭ በእናትህ አዛይመንቴን ረስቼ ወደ ቤት ተመልሼ ነው እንጂ እኮ በጠዋት ነበር ታክሲ ያዝኩትኝ። ቆይሽ አሁን ደፍሬ በሩን ላንኳኳው እንዴ? አይ እንደዛ ደግሞ ካደረኩኝ በውጤቴ ላይ ፈርጄ መሆን አለበት። ውይ ምን አይነት ቀን ነው? አንቺም ረፍዶብሽ ነው? ባይረፍድብኝ እዚህ ታገኘኝ ነበር። እድሜን ገና ዛሬ ባረፍድ ከእናንተ እኩል ልክ እንደ ሰነፍ ተማሪ ልቆጠር ነው። እኔም ገና ዛሬ ነው አርፍጄ የደረስኩት። ማርፈዱ ግን የተስማማ ነው የምትመስለው። አልጸጸተኝም። የዚህ ግቢ ተማሪ ነህ? አዎ። ለመማር ግን የመጣት መስሎኝ። ማለት እና ምን ልሰራ እመጣለሁ? ደፍተር አልያዝክም ብዬ ነው። እኔም አይቼሽ አላውቅም። አርፍጄ ስለማላውቅ ይሆናል። ለማንኛውም በቃ ደፍሬም ቢሆን በሩን አንኳኩቼ እገባለሁ። ለማንኛውም ነገ ካረፈድኩ እንገናኛለን። ቻው። ደስ አለ በጣም። ቆይ ምንድነው ከኔ የምትፈልገው? ለምን ምን እየተከታተልክ የምታስጨንቀኝ? አፈቀርሽ አይደል? እሱ አንተን አይመለከትም። ምንድነው ከኔ የምትፈልገው? ይህንን ነበር የምፈልገው። ፍቅር ባንቺ ላይ ጦርነት አውጆ ጨርቅሽን ሲያስጥልሽ ማየት፣ ወደሽ ስትሰቃይ ማየት ነበር የምፈልገው። እንዴት ነው? በጣም ያማል አይደል? እዚህ ጋር ነው የሚያብሽ አይደል? ወይስ ሌላ ቦታ? ታውኝ ደክሞኛል። ይሄን ድካምን የማውቀዋለሁ። ሲመስለኝ ፊት መነሳቱ ነው በጣም ያደከምሽ አይደል? አይ እሱ እንኳን ይለመዳል። በማፍቀርሽ መሳቂያ መሆንሽ ነው የሚያንገበግብሽ። አንተም እንደኔ ነበር የሚሰማ? እኔ እንጃ። ማለት ማስታወስ አልፈልግም።
ግን ሲመስለኝ ልክ እንደኔ ነው እየሆንሽ ያለሽው። ልክ እንደዚህ ነበር እኔን የሚሰማኝ። እንዳለቀስሽው፣ ሰው ፊት እንደተሸማቀቅሽው፣ እንደተሳቀብሽ፣ በባዶ ሜዳ እንዳፈቀርሽው፣ ሁለት ልብ እንደሆንሽው ልክ እንደሱ ነበር የሆንኩት። እንኳንም ቀመስሽው፣ እንኳንም እንዲሆነሽ አየሁሽ፣ እንኳንም የኔን ቁስል ቆሰልሽ። አሁን ደስ ብሎኛል። አይዞሽ፣ አንድ ቀን ይቆርጥልሻል። ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ ያኔ እንዳሾፈች